ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻ ማርዬን ያለም የዛሬን ብቻ እመኝ ፍቅሬን ላለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ ኖራለው አንቺን ብቻ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁና ውድ ቤተሰቦቻችን፣ ያው እንግዲህ ጠፍተናል እናውቃለን። ዛሬ እንግዲህ ተመልሰን መተናል። በጣም ዛሬ ደስ ብሎኝ ከብዙ ሰው ጋር ችግር መፈታበት ቀን ነውና ይሄንንም ያው የቪዲዮ መጨረሻ ላይ የምታዩት ይሆናል። የሀሳቡ ባለቤት የሀሳቡ አምጪ ይርነቃቸው ነውና ያው ይርነን እስቲ ቀጥይበት። በቤቱ ሰላም እንዴት ናችሁ ማለት አልፈለኩም። ለዛ ነው እንደምን አላችሁ ወደ ፋሚሊ ደህና ናችሁ? ያው ሰሞኑን ሲፈጠሩ የነበሩት ነገሮች ታውቃላችሁ መቼም። እድልንና ይቴን አስታርቃቸው ስትሉ ያው ስንጥርበት ነበረ። በቃ እንደምንም በመሃላቸው ገብቶ የነበረውን ልጅ አናገሬ እድልንም አውርቻት ይቴንም አሳምኘው ነገሩን ልንቋጭበት ለመጨረሻ ጊዜ በእውነት ይታገሱ። በዚህ አጋጣሚ በጣም ደረቅነ ታውቃላ። በእውነት በጣም ደረቅነ። አሁን ማለት ከካሜራ ጀርባ በጣም ብዙ ነገር አውርተናል። እኔ ትላንትና ነው አርባ ምንጭ የገባሁት። አርባ ምንጭ አልነበርኩም። እውነቱን ስሰማ በእውነት ማለት ሁሉም የሰው ህይወት ላይ እንደዚህ አይነት ነገር እያጋጠመ ነው፣ እያየን ነው ያለነው። በሌላ በአንድ ሰው አካል የአንድ ሰው ህይወት እየተበላሸ እያየን ነውና ይሄንን ሁሉ ላደረግሽው አንቺ እያየሽ ነው። እዚህ ሁሉ ነገር ባንቺ ምክንያት ነው። ስም አልጠቅስም። ብቻ ግን ዋናው ሁሉም አልፎ እግዚአብሔር ከፈቀደ እውነቱን አውቀ አንተም እውነቱን ማወቅ ያለበት ሰው ብቻ ሁላችሁም ነገሩ እንዴት እንደተፈጠረ ለሁለታችሁም ላንተም ለጓደኛም ግልጽ ሆኖ ነገሩ እንዲጓጭ ፈልጋለሁ። በነገር ላይ ደግሞ ያለፈው አልፏል፣ የተፈጠረው ተፈጥሯል። እንደ አዲስ መናደድ እንደ አዲስ መጨቃጨቅ አሁን ላይ እኔ አሁን ከዩቲዩብም ከሁሉም ቦታ እየጠፋሁት ዋና ምክንያቴ ይሄ ነው። በቃ ማለት ይሄ ነገር ጭቅጭቅ ምናምን የድሮ ፍቅር በቃ ያ ፍቅራችን ይሻለውና ወደዛ እንመለስ ተመስገን እንትን ያልኩትና ብቻ ያው ቤተሰቦች ምን ይፈጠራል ያው ቤተሰብ እንደምታደርግልኝ ተስፋ አድርጋለሁ። እግዚአብሔር ከፈቀደ አረ ታደርጋለች። ድሮ ደስ የሚለው ያ ፈገግታችን ተመልሶ እንደ አዲስ ወደ ዩቲዩብ እንመጣለን ማለት ነው። ያው እንግዲህ ካልተመለሰም ምንም ማድረግ አይቻልም። እውነታው መታወቁ ነውና እግዚአብሔር ይመስገን። በጣም ነው የምወዳችሁ ማከብራችሁ። እንግዲህ ያው እስከዛ ሰብስክራይብ ሼር ማድረግ ቪዲዮውን ሼር አድርጉ። ቆይተን ስለመጣን ዩቲዩብ ይዝብና ላይክ አድርጋችሁ ጀምሩልን እና ዛሬ በእውነት እናከብረዋለን። ይሄን ዛሬ ከተሳካ ያሰብኩት ከተሳካ ለኔ እናከብረዋለን። ኬክ እየቆረስን በቃ እንደ አዲስ እንጀምራለን ማለት ነው። ወዳችኋለሁ። እነሱ እስኪመጡ ጠብቁ። እሺ ቤተሰብ፣ ሰዓታችን የደረሰ ይመስለኛል። እድል ደርሳለች፣ የመጣች ነው። ሁሌ ደግሞ ፊቷን እንዲዝፍ የምታረገው ነገር አለ። ይኸው አሁን ካሌድ ያዩሃችሁ ለመጣው ያልኩኝ ራሴን ልቀቀኝ። እድል አንዴ መተሻለሽ። አሁን ለማለት ያዩሃችሁ ልድረሳቸው። እሺ ነይ አሁን በቃ ነይ። እሺ በይ አሁን እንዴ መጣሽ አይደል? ከመጣሽ በኋላ ለምንድን ነው እንደዚህ የምትሆኚው? ነይ። እኔ ራሴ ያመኛል እናንተ ሰላም በይው። ነይ። ሰላም ነው እሱ ሰላም ሆነ። ነይ እስቲ ልቀቀኝ። እድል ለምንድን ነው እንደዚህ የምትሆኚው? ምን ለምንድን ነው የጠራችሁ? እሺ አንዴ ትረጋጊያለሽ? ተረጋግቼ ነው ያለሁት። አስረዳ። እሺ ተረጋጊ፣ ከቻልሽ ተረጋጊ። ሰላም ብትይው ደግሞ ደስ ይለኛል። ቆይ አንዴ ስልክ ልደውል። እሺ ለምንድን ነው የጠራኝ? አቶ ይታገስ ሄሎ ወይ በክፋት ምናምን ነገር እሺ ከደረስሽ
እዚህ መፍታት ምንችል ከሆነ እሺ አየው ያ በሞተር የገባው አንተ ነህ አንቺም እንድታለቅሽ አልፈልግም እዚህ ጋር በቃሽ ና ይኸውላችሁ አሁን ምንም የምትጨቃጨቁበት የምትከራከሩበት ይሄንን ለምን ጠራችሁኝ እንደዚህ የምትሆኝበትን ለምን ጠራችሁኝ ለምን ጠራኝ እድል ትረጋጊያለሽ ስሚ እንደዚህ የሚያስኮንሽን ነገር ለመቅረፍ ነው አሁን የመጣሽው እሺ ቆርጥ የሆነ እንትን ትላላችሁ አይደል ያማቻል አይደል በቃ አልፈልግም እኔ እናንተ ጋር እኮ ያለኝ ነገር ጨረስኩኝ አልጨረስንም ና አልጨረስንም ትሰማያለሽ አሁን ሁሉንም ነገር ለኔ እንደነገረኝ በኢቲቪት ለሱም ይነግረዋል እና ይሄንንም እንደዚህ የምትሆኚውን ነገር ደግሞ ታቆሚያለሽ እሺ አለፈ በኋላ ምንድነው የፈሰው አይታፈስ እሺ እኔ ከእናንተ ጋር ምንም ማውራት እሱ አስረዳው አላስረዳው ነው ማለት እድል ለምንድነው እንደዚህ የምትሆኚው ተስማምተን አይደል የመጣሽው አይደለም እኔ ይርኔ እንደዛ አይነት ነገር እኮ እንደማልፈልግ ታውቃለህ አዎ አውቃለሁ ግን ወገቴ እንዴት ነው ሰላም ነው ለምን አለ ጨበጡት ሰላም በሉት እንዴ ሰላም ነው በእናትህ ቆይ እቴ አይ አውራታው በእናትህ ቆይ ስማኝ እሺ በል እድል አሁን ዋናው ነጥብ ምንድነው መሰለሽ ሁሉንም ነገር እኔ አሁን ቆይቶም ቢሆን ገብቶኛል ሁሉም ነገር ስሚኝ ቆይ ጎበዝ እንኳን ገባ አይደለም እንድትናደጂ ወይ ተረጋጊ በእናትሽ የሆነ ነገር እንደዚህ አሁን ሁሉም ነገር ታውቋል ማለት እኔ ጥፋት ሰርቻለሁ ወይ አልሰራውም ለማለት ሳይሆን እንደ ሰው ነኝ ያየሁትን አይቻለሁ መስማት ያለብኝን እዛ ጋር አይቼ መደንገጥ ያለብኝ እንደ ሰው ደንግጫለሁ ግን እስካሁን ድረስ ዝም ያልኩሽ እኔ ለማጣራት ነው እና ሁሉም ነገር ይሄው ይርኔ በራሱ በኩል ሁሉም ነገር ጨርሶ ዛሬ ይሄው እሺ አንዴ ስሙኝ ሁለታችሁም በቃ ይበቃችኋል ይበቃ ምንድነው እውቀት በእናትህ ታውቃለህ አይደለ መጀመሪያም አውርቻለሁ ይሄው አሁንም ቢሆን የምታየው ነገር ነው ምንም በቃ ሊግባቡ ባለፈው ሳጠነስስ አሁን ታሳብቀው እድል ሳጠነስስ ባለፈው ጠርቼ ውሸት ይሄ እንደባለፈው ውሸት ለመፍጣጠር ምናምን ከሆነ አሁንም ተመለስ እኔም መለሳለሁ ምንም እድል ምንም አይነት ውሸት አይፈጥርም ታውቂዋለሽ ይርኔ እናስረዝሙ ነገሩን እናስረዝሙና አንተ በቃ የሚፈልገው ምንድነው እሷ ጋር መጀመሪያ አንቺ እሱን እንዳገኘሽው ታውቂያለሽ አይደል አንቺ እሱን እንዳገኘሽው ታውቂያለሽ ግን እንዴት አልጋ ቤት እንደገባሽ ነው ማታውቂው አይደል እስቲ ንገር ነው አይደል ቆይ እድል መጀመሪያ ተረጋጊሽ አሁን ጨውን አይደል እስካሁን ጨውን ምንም እዚህ ጋር የተፈጠረ ነገር የለም አዎ በቃ በእናታችሁ አሁን ስለዚህ እንዴት ተፈጠረ አሁን እኔ በኔ በኩል አንድ አንቺ ጥፋት ነው ብዬ ማምነው እሱ ጋር መገናኘት አልነበረብሽም ስለማላውቀው ነው ያገኘሁት እኔ መገናኘት የለብሽም በቃ ስለዚህ አይደለም እኛም እኮ አዲስ ሰው እናገኝ ነው ክርክሩን ሀሳቡን ንገረው እናውራ በቃ ማውራት ማወቅ የሚፈልገው ነገር ንገረው እውነቱን ከፈለክ ነው ግዴታ አይደለም ማወቅ ከፈለገ ንገረው ይናገራል እድል እንደዚህ አይደለም እናንተም ተረጋጉ የተረጋጋችሁ አይደለም ሰላም ለማውረድ እንደመጣ ሰው ሆኑ እርቅ ለማውረድ እንደመጣ ሰው ሆኑ እንዴ እሺ እርቅውን አውርድልን እስቲ በመጀመሪያ ተረጋጉ የጠራኝ ያው እሱ ነው ወደም ማቆና እሱ ነው የጠራኝ እሱ እስከ ጠራኝ ድረስ እዚህ ጋር ተረጋግተሽ ነው ነገሮችን ያደጋው ማለት ነው እንጂ እኔ ስለኔ ምንም አይነት ዲፊኒሽን አትስጥ ማውራት ያለብህን ነገር አውራ ነው የተባልከው የምታውቀውን ነገር አውራ እሺ ያወራል እድል እንደዚህ አይደለም ቆይ እውቀት እሺ አሁን እንደዚህ ልስማ አውራ እውቀት ማለት ቤተሰብም ቢሆን በጣም ቆይቴ ተረጋጉ በእናታችሁ አረ ለምንድነው እስቲ ተረጋጉና ቆሙና አንዴ አውርተን ፈተና እንሄድ ለምንድነው እንዳዲስ የምትናደዱ ለምንድነው ስሜታችሁ እንዳዲስ የሚቀሰቀሰው በቃ ይሄን አይተው እሷ መስማት አልፈለገችም ግን እስቲ ዘርበሉ ቀጥ እኔ ይሄን በጣም ነው የማመሰግነው ስለ ሁሉም ነገር እሺ ይሄው ቤተሰብ ፊት ነው ማውራው ጥፋተኛ አይደለም ጥፋተኛ ነኝ ማለት አስከፍቻታለሁ ማለት ይሄንን ሁሉ ጊዜ በአንድ ሰው ምክንያት መጀመሪያ እሱ መናገር አለበት ይሄንን ለመናገር መስማታው ግዴታም ኮነ ትሰማለች እውነቱን ማወቅ አለ እኛ እኔ ልንገራችሁ እኔ የሰማሁትን ቀድሞኛ አውርቶኛል ይርኔ ምንድነው የተፈጠረው ማለት እኔ አላቃተም ማለት አውራታለሁ በስልክ እንደማንም ሰብስክራይቤ ቤተሰቤ ናት
እኔ እንደ እህቴ ማያት በጣም እንቀራረባለን ግን እኔ ለሷ ስሜት ምንም አይነት የለኝም ያው እሷ እንደ ፍቅረኛ አይነት ነገር ነበር እኔን ያሰበችው እኔ ምንም አይነት ነገር የለ ግን አሁን በእኔና በሷ ግንኙነት መሃል ላይ ማለት ምቀኝነት መጣ ማለት እኔና ከሷ ጋር አቀያይማ እኔን ራሷ ለማድረግ እንደዛ አይነት ነገር ነው የተደረገ የነበረው እና እሷም ሳታውቅ የተፈጠረው ነው ሁሉንም ነገር አይታችኋል በዚህ ጊዜ ሰው አያረግም አይባልም ያደርጋል ግን ዋናው እኔ አይኔን አሁን መክፈቴ ነው ቆይቷል እሷም እኔም ተጎርተናል ማለት እሷ ብቻ አይደለችም የተጎዳችው ወንድ ልጅ አያወራም በቃ ግን ብቻ ዝቅ ያለ ያሸንፋል የእውነት እኔ በጣም ይቅርታ ልብህን ጭንቀት ቢሰማ ኃላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ ማናለ ደጄ እሱን አስረዳ ገባ ይሄ ሁሉ አይደለ አስረዳው እኮ እስኪ በቃኝ እስኪጎዳ ይሄ ሁሉ ነገር አስረዳው ባልኩ ጊዜ ሳታስረዳ አሁን የምታስረዳው እድል ተረጋጊ በቃ እድል አሁንም ቢሆን እሱ ተረጋጊ አንተ ይቅርታ እኮ እሺ ይቅርታ አለክሽ አልፈልግም እኔ እድል ቆይ በእናትሽ ስማኝ ይኸውልህ እኔን ተረጋጊ ቆይ ሰሚኛለሽ አንዴ ተረጋጊ አሁንም ቢሆን እሱን አረጋግጦ ነው ተመቶ የነገረው እኔ እንዲህ ነገር አለመንኩም እንድትነግራት አለመንኩም እንደዚህ ህይወቴ እንዳይበላሽ አለመንኩም እሺ አታልቅሽ ለምንድን ነው የምታለቅሽው እሺ ዞር በል አንተንም ቢሆን ማየት አልፈልግም ግን ከረፈደ አይደለም እሺ አንተም ቢሆን እህቴ ይኖርሃል እድል ምንም የረፈደ ነገር የለም ከሱ ጋር ነው የምቀጥለው ከዚህ በኋላ ማለት አንተስ ብትሆን እኔ ልትረዳኝ ሞክረሃል ከጓደኛ ጎን ነህ ማን የተረዳኝ አንተ የታውቀኝ ነው ይሄ ሁሉ ችግር ከኔ ጋር የፈለከው እሱን እንዳስረዳሽ ተረጋጊ ለመረዳት መረጋጋት እሺ በቃ ለልሽ የምፈልገው ያው በመጀመሪያ እሺ ይቅርታ አልበልሽ ይቅርታሽ አንተ ይቅርታ ምንም አይሰራልኝም አንተም ለኔ ምንም አትጠቅሙኝ ገባህ አይደለ እድል ስሚ ምንም ላይሰራልሽ ይችላል ግን ይቅርታውን ትቀበያለሽ እሺ ሰማሽ አይደል እሺ በጣም ነው የማመሰግነው በጣም ባለውለታዬ ነህ በጣም አንተ ግን ማይገባህ ነህ ይሄ ሁሉ ጊዜ ከኔ በላይ ማንንም ላስረዳ አይችልም እንዴት ነው ሊገባኝ የሚችለው አንቺ እንዴት ነው የምታስረዳ አሁን ለምን ተረዳ አንቺ ራሴን አላቅም እያልሽኝ አሁን እኮ እሱ አንቺ እኔ እንድረዳ እሱን አምጥተሽ እውነቱን ተናገር ብለሽኝ እሱ በወራው እንዳምን አልነበር ይዘሽኝ ያመጣሽው አሁን ለምን እውነት አስፈራራችሁ ለምን እውነቱን ተናገር ቆይ እንደዛ አይደለም ያለውን ነገር ልንገርሽ ማለት ያኔ ብዙ ነገሮች ማለት ሰው የሆነ ነገር ስትሆኚ ነው እውነታውን የምታጋልጪውና በሰዓቱ እሱ ቅድም እንዳለው አው በርግጥ አንድ ሴት አለች አላቃትም ብቻ እዚህ 40 ምንጭ እንደማትኖር አውቃለሁ ማውቀው ነገር ቢኖር እሱ ነው እድል ይሄ ሁሉ ነገር እኮ አያስፈልግም ለምን አስፈልገ ጀመርኩት ልጨርስና ትቀጥላለህ አንተ ያለው እኔ ልጨርሳለሁ እና ያው ዞሮ ያለው ነገር ልጅቷ ስልክ ትደውልልኛለች ደጋግማ እኔ አላቅም ማለት ትደውልልኛለች ይሄን አልነገርኩም ባለፈው አላነሳውም ሴትና ወንድ ብዬ አነሳዋቸው እንጂ እኔ ልጆች ኋላ ላይ ነው ማውቃቸው መጀመሪያ ግን አንድ ልጅ ብቻ የሆነ ስለሱ ያለውን ነገር ሁሉ ምን ብላ በነገረችኝ ያለው ነው ስለዚህ ለዛች ስትል ነው እኔ መሀል ላይ ተጎጂ ሆንኩ ማለት እሱን ስለወደደችው ምናምን ቀደም እሱ እንዳለ እሱ ሳይሆን እኔ ስለናንተ እኮ አያገባኝም ማለት የሆነ ነገር አድርገልኝ የሆነ ነገር ከፍላለሁ አለች በዛ ተስማማንና አሁን ስራዬን ጀመርኩ ታውቃለሽ አይሄድ በቃ ከዚህ በኋላ አንተ አስፈላጊ አይደለም እሺ እናመሰግናለን በቃ ስለዛ አይደለም እኔ ነኝ በቃ ሰማሽኝ አይደል አንቺ ላይ እኔ ክፋት አስቤ ወይ በሌላ ነገር አይደለም ሌላ ነገር እንድታወራ አልፈልግም አይደለም እኔ ነው እኔ ዛሬም ቢሆን አንቺ እኔ ጋር ተመልሰሽ ነው አይደለም እኔ እውነታውን ነው እኔ ፊትም ቢሆን ምንድነው ክፍያ እስቲ ንገረኝ እስቲ እኔ ምንድነው እሺ በቃ ይቅርታ እሺ በቃ ይቅርታ አልኩሽ አይደል እንዴ ይርኔ በእናትህ አረጋጋት በቃ እኔ እድል ምንድነው የሚያስለቅስሽ አንተ ምንድነው አልተረጋጋችሁም እስካሁን እድል አሁን አለ ከለሱ እርቅም ምንም ነገር አይመለከተኝም ከዚህ በኋላ እሺ በቃ እድል ቢያንስ እውነቱን ከዚህ በኋላ እንኳን ፍቅረኛዬ ጓደኛዬ አንተም ብትሆን አንተም ጓደኛዬም እንድትሆን አልፈልግም
እሺ አንሆንም ግን ይቅርታውን ይብላው አልፈልግም። ከዚህ በኋላ ግን አጠገቤ እንዳትደርስ ገባ? እድል በማርያም ቆይ ተረጋጊ። ቆይ እሺ ነው ይነልጋጋኝ። አጠገቤ እንዳትደርስ እድል ልጋጋኝ እስቲ። ቆይ ለምን አትረጋጋኝ?